ሙሴ የተሰጠውን አገልግሎት አበቃ። እግዚአብሔር ጠራው እና ወደ ተራራ ውጣና ሙት አለው። ሙሴም ደስ አለው፣ በእግዚአብሔር ንግግር ደስተኛ ነው። ወደ ተራራ ሄደ። ይሽሩን ሆይ በደመናት ላይ ለረድኤት ለታላቅነት እንዳንተ ያለ ማንም ደስ አለው። ሄደ እና ኢያሱ ከተተካ በኋላ ሙሴ ጋር የነበረ ቻሌንጅ አለ። ሙሴ ህዝቡን ለማሻገር በሚሮጥበት ሩጫ ሁሉ መከራ ሲያይ አይተዋል፣ ሲሰቃይ አይተዋል። ትላንትና የእግዚአብሔርን እንጀራ መና በልተው ጠግበው የተጓዙ ህዝቦች ትላንትን ረስተው ዮርዳኖስ ፊት ሲቆሙ ደግሞ ሙሴን ይወቅሱታል። ለምን አመጣን? ልታስገድለን ነው? ልታስጨርሰን ነው? እንደምንም ወንዙን አሻግሮ ደግሞ ሲሄዱ አሁንም ይወቅሳሉ። በየመንገዱ አጉረምራሚ የተጠራ የቃል ኪዳኑ ህዝብ ለሙሴ አስቸጋሪ እንደነበረ ኢያሱ ከሙሴ እግር ስር አይቷል። ልክ ሙሴ እንዳለፈ ኢያሱ አለ፣ እንግዲህ ታውቃለህ ባሪያዬ ሙሴ አልፏል፣ እናሳ በሙሴ ቦታ ሆነ ታገለግለኛለህ። ምዕራፍ 3 ላይ እንደዚህ የሚል ቃል አለ። እግዚአብሔር ኢያሱን እንደዚህ አለው፣ ከሙሴ ጋር እንደነበርኩ ከአንተም ጋር እሆናለሁ። ከሙሴ ጋር እንደ ማለት ንጽጽር። ልክ ሙሴን በተጠቀምኩበት ልክ አንተንም እጠቀማለሁ። አሜን። ሙሴን ባወራሁት ልክ አንተንም አወራሃለሁ። ከዛው እንዲህ አለው እግዚአብሔር፣ እኔ ከአንተ ጋር መሆኔን ህዝብ ሁሉ እንዲያውቅ ዛሬ እየሰማ ነው። ለምንም አይደለም ያለው የዛን ቀን ታምራት። የዛኑ ቀን ታምራት የሚያገለግለው እግዚአብሔር ከኢያሱ ጋር መሆኑን ማሳያ ነው። አሜን። እኔ አለው ከአንተ ጋር እንደሆነ የእስራኤል ህዝብ ያውቅ ዘንድ። አሜን። ይሄ የምትመራው ህዝብ ያውቅ ዘንድ። አሜን። በእስራኤል አይን ሁሉ ላይ ዛሬ ከፍ ከፍ አደርጋለሁ። አሜን። ከፍ ብቻ አይደለም፣ ከፍ ሌላ ከፍ ያሉ ስላሉ ከነሱም ሌላ ከፍ። ምክንያቱም ምንም አይደለም፣ እኔ ካንተ ጋር መሆኔን እየተከተሉ ያሉ ህዝቦች ያውቁ ዘንድ። አሜን። በጥርጣሬ ውስጥ ያሉም ይመለከቱ ዘንድ። አሜን። በእስራኤል ሁሉ አይን ፊት አለው